ጠይቀዋል። ይችን ዘመን የሚያልፋት ጸበል ላይ ያለ ሰው በመተት የተያዘ እንዳለው ሉሲፈር መንፈስ ነው፣ ይዛር መንፈስ ነው በሙሉ ወጣቱ ሁሉም በቃ ተጨንቋል ማለት ጥፍራቸው ይሄን ሰክተው ይመጣሉ። ይሄን እንትኑን አርገው ቀጥታ ላያቸው እንዲሁ ነው ራሱ ማይዋል አንዳንድ ጊዜ አይዋሉ ቀዳውት የሆነ ነገር ነው አይዋሉ ላያቸው ላይ አሁን አጋንንት የሆነ ነገር ቢመጣ ስራ ሰራዋለሁ ስራ ነው። አሁን ለምሳሌ የሆነ ነገር ከገባ ዛሬ የገባው ነገር አውቀዋለሁ አስርና እንዲሄድ አልፈልግም እና ስራ ነው ግብር ምለቅም ከሆነ አናለቀም ብለዋለሁ። የባባታይም እንደዚህ እንትን ይሄን ጥምዝም ያርጉ የሚሰሩት ያዚህ ወንዶች ደግሞ ሲቆረጡ እንደዚህ አርጉ ይሄ እንትን የሚሉት እሱ ዋናው ሳጥና ቀጥታ ራሱ ዘንዶ ስታይ እኮ ቀጥታ ይታያል ራሱ ትልቅ ዘንዶ መጥቶ እንዲከበበው አለ እንትን ይሄን ሲኒሆን ከዛ ይሁን ለዚህ አለቃ እኔ ነኝ አለኛል ዘንዶ ማለት ነው እንዴ እንትሩ ላይ ሲኒ የዚህ አለቃ ምገዛው እኔ ነኝ አለኛል። አዲስ የገባ ቅዱስ ጊዮርጊስ ተረከብና ከዚህ ጀምሮ አስረክባለሁ በቃ ተረክልገውን የገለጸችልኝ ቪዲዮ የገለጹልኝ መለኩሴ የገዳም ሰው ናቸው። በቃ ውስጤ ላይ መናገር የምፈልገው መግለጽ የምፈልገው በሙሉ የገለጹልኝ ሀሳብ ነው። ስለ መንፈሳዊ ውጊያ ነው። እኛ ክርስቲያኖች መናፍስት በቃ ለማሳት ስለሚፈልግ በጣም ይታገላል። ያ ትግል የራሱን ትግል በሚያካሂድበት ጊዜ እኛም የራሳችን ትግል ማካሄድ አለብን። እሱም ፈጣሪያችን በቀን መንበርከክ ማለት ነው። የፈጣሪያችን መስቀሉ ኢየሱስ ክርስቶስ የሰው ልጅ ሰላም የሰው ልጅ መዳን ለማለት እስከተሰቀለበት ድረስ ያለውን ስቃይ ምድር ላይ እያለንም አለንም ማለት ነው። ያ በምድር ላይ እየተሰቃየውን በሙሉ ሁላችንም ክርስቲያን አለን እንሰቃይበታለን ማለት ነው። ያ ትግል ምንድነው? እሱም ክፉ መናፍስት ይታገላል፣ እኛም መታገል አለብን። በምንድነው ትግሉ? የአምልኮ ስግደት በመስገድ አስራት በማውጣት ክፉ ሊናገሩን የመጡ በቀና በመናገር ይህኛውን እንድንዋጋ ያደርጋል ማለት ነው። ትልቁ እግዚአብሔር ያደለው ቅዱስ ቁርባን ነው። ግን እግዚአብሔር ያደለው ነው የምለው ለምንድነው እንደዛ የምለው? ወላዋይ ነው። አይ ገና ኃጢአት ካልሰራው ገና ልጅ አይደለሁ እግዚአብሔርን ባስቀይመውስ እግዚአብሔርን እንትን ብንለውስ አይ ዛሬ ሰላም ተናገርን ማለት ነገ ደግሞ ሌላ ነገር ልናገር እንችላለን እያል መስመር እየሰጠን መናፍስት አይ ገና ናት እያለ ፈረስ ያደርገናል ማለት ነው። ይሄ እግዚአብሔር ይሆናል። ግን አሁንም ተግታችሁ በመጸለይ ለሱ እንዲያበቃችሁ ይርዳችሁ ነው የምለው። እኔንም እንደዚሁ ቻናሌን ሼር ላይክ በማድረግ አሳድጉልኝ። ብዙ ስራዎችን መስራት የምፈልጋቸው ነገሮች አሉኝ፣ ስራዎች አሉኝ። አሳድጉኝ፣ አበርቱ። ሰው ልጅ ልመና ያወጣል አይደል? ሰው ልጅ ቸግሮት ነው ልመና የሚወጣው አይደል? እኔ ደግሞ እንደዛ የሚወጡትን ሳይሆን እንደዛ እንዳይወጡ አስቀድሞ እንዳሁኑ እንደኔ እንደጠየኳቸው ጠይቃቸዋለሁ ማለት ነው። ሰዓት እንዲቆጥርልኝ አድርጉልኝ ማለት ነው። የሰውን መርዳት ፈልጋለሁ፣ የኔ ቢጤ መስጠት ፈልጋለሁ። ግን አቅም ያንሰኛል ማለት ነው። ባለኝ አቅም አደርጋለሁ። ግን ማወር ደግሞ በደንብ እይታ ሆነልኝ በኋላ ለኔ ቢጤዎች መርዳት ፈልጋለሁ። በቃ አንዳንዴ ብር ኑሯችሁ የኔ ቢጤ ለመስጠት የማይደርስላችሁ ሰው የማያደርስላችሁ ሊሆን ይችላል፣ ወይም ሰው ያጣችሁ ሊሆን ይችላል። ይሄኛውን በኢየሱስ ክርስቶስ ስም በቃል ገብቼ ማድረስ ፈልጋለሁ ማለት ነው። ያ ምንድነው? የሰራችሁት ይባረካል፣ የወደፊት እድላችሁ ይባረካል ማለት ነው። እንደዛ እንድትሆኑ ለእናንተም ለእኔም ትልቁ ደስታዬ መስጠት ነው። ትልቁ ደስታዬ መስጠት ነው። ግን ይሄኛውን እንዳላደርግ ብዙ የሚይዘኝ ነገር አለ። የሰራሁትን እንኳን እጄ ላይ እንትን እንዳይል ያደርገኛል ማለት ነው። ረድኤት እንዳይኖር ያደርገኛል ማለት ነው። እየታገለኝ እንደሆነ ግን አውቀዋለሁ። ያ ምንድነው የማውቀው? ያገኘሁት በአምልኮ ስግደት ነው። የአምልኮ ስግደት በምሰግድበት ሰዓት ያዛጋኛል፣ ይወረኛል። ጥሩ አማርኛን በተናገርኩ ቁጥር የመውረር ነገር ይላል። በዛ ሰዓት በናዝሬቱ ኢየሱስ ክርስቶስ እግዚአብሔር ይስጥህ ብዬ መታ አደርገዋለሁ ጀርባዬን ማለት ነው። እና ጸበል ስጸበል ግንባሬ ሰጥቼ እጸበላለሁ። ምንም አይነት እንቅስቃሴ ምንም አይነት የሆነ እንትን አልፈራም። አይ እኔማ ምንም መንፈስ የለብኝም ማለት ነው እላለሁ ማለት ነው። ያ ግን ከጸበል
እየታገኘሁትኝ ክፉ መናፍስት እየታገለኝ እንደሆነ የአምልኮ ስግደት በምሰግድበት ጊዜ ነው ምልክቱን ያገኘሁት። የአምልኮ ስግደት መቼ መቼ ይሰገዳል ለምትሉ ይህኛው ቪዲዮ በጣም በትልቁ አድርጋ ገልጸዋለች። ግን ደግሞ እኔም ከራሴ ያገኘሁትን አንጻር ነው የምነግራችሁ ማለት ነው። የአምልኮ ስግደት ቤት ውስጥ ይሰገዳል፣ ቤተክርስቲያን ይሰገዳል፣ ስራ ቦታ ይሰገዳል። ስንት ጊዜ? 7 ጊዜ ሊሆን ይችላል። የሶስቱ ስላሴ ለድንግል ማርያም ለክብር ይሰግዳሉ፣ ለመስቀሉ ክብር እሰግዳለሁ እያላችሁ የቅዱሳንን ስም እየጠራችሁ ለክብራችሁ ስትሰግዱ ለክብራችሁ የአምልኮ ስግደት ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ብዬ እሰግዳለሁ። ይሄ የአምልኮ ስግደት የቀን በቀን ነው ማለት ነው። እኔ ቄስ አይደለሁ፣ እኔ እንትን አይደለሁ። ለምንድን ነው ቤት ውስጥ ተበልቶ ማታ ላይ ለምን ይሰገዳል ለምትሉ ብዙ ቄስ አናግሬያለሁ፣ ብዙ ቄስ ጠይቄያለሁ። ምናልባት ከእውቀት ያላቸው በኃጢአት ጭጭት ያለች ናት ልጅቷ ማለት ያው ስንነግረኝ ማለት ምን እንትን አለች መስገድ ሲጀምር በገሃድን እንደዚህ ቀጥታ አጋዕዝተ ዓለም ስላሴ ልክ እንዲህ ፏፏቴ ውሃ በጣም የሚያምር ፏፏቴ ውሃ እንዲህ ሲለቁ አዋፋቱ ሲሰግድላቸው እንስሳ ምናምን ሲሰግድላቸው በገሃድ እኮ ነው የምታየው። በገሃድ ልጅቷ የምታየው ማለት ልክ ሲሰግድላቸው አለች። እንደዚህ እሳቸው ከፍ ያለ ነገር ላይ ነው እንደዚህ ልክ በቃ ከብቱ ምናምን እንደዚህ ውሃ ሲጠጣለች እንደዚህ ፏፏቴ እንትን እያላለች ከዛ እንትኖቹ ከብቶቹ ምናምን ሲሰግድላቸው አየዋለች። ከዛ ደግሞ ሻማ የምትበራ ሻማ እዛች እንትን ላይ ጸሎት ቦታ ላይ የምትበራው ሻማ ቀጥታ አንድ ቀን ቀጥታ ዘንባባ የቅድስት አርሴማን ዘንባባ አየች። ዘንባባ ይወጣል እንትኑ ላይ ይሄ እንትን ምላት ላይ ማበራ ሻማ ላይ ዘንባባ ሁሉ ጊዜ ይወጣል። ሻማው ሲቀልጥ ዘንባባ ሆኖ ነው የሚወጣው። ሻማው እንዲህ እንትን እያለ እየበራ እንደዚህ ይመጣና ዘንባባ ሆኖ ነው የሚወጣው። የሚገርመው ነው ሁሉ ጊዜ። ከዛ ቀጥታ የቅድስት አርሴማን ዘንባባ 2 ቀን ነው 3 ቀን አየችው። አሁን ቄሶችን ብዙ ሰው እየጠየቁኝ ከእውቀት ያላቸው አለ አይደል? እንደዛ እንዳይሆን ብዬ ነው ብዙ ቄሶችን የጠየቁ ማለት ነው። ግን ተመሳሳይ ነው። ለፈጠረን አምላክ በሰላም አዋልከኝ ብሎ አምልኮ ስግደት በሚሰገድበት ጊዜ እግዚአብሔር ክፉ መናፍስትን በመላእክት በክፉ መናፍስትን እንዲያቃጥልን ይሆናል ማለት ነው። እግዚአብሔር ይረዳናል ማለት ነው። ኃይልን ይሰጠናል ማለት ነው። ብዙ በቀን እኮ በየደቂቃው ከራሳችን ጋር እንጋጫለን። እኔ አሁን ከራሴ ጋር እጋጫለሁ፣ ግን ማን እናስባለሁ? የቤተክርስቲያን ባዳመጥኩ ቁጥር ባየሁ ቁጥር ሲጨንቀኝ የአምልኮ ስግደት ስሰግድ ይለቀኛል ማለት ነው። ቢያንስ እንኳን ጨርሱ እንትን ባይ ይቀለኛል። ስለዚህ በተለይ አረብ ሀገር ላላችሁ ሰዎች ይሄኛውን እንድትጠቀሙበት ስል እጠይቃችኋለሁ። ይህንን ቪዲዮ በትልቁ እንድታዳምጡት ፈልጋለሁ። ሸርም እንድታደርጉት ፈልጋለሁ። የእናንተም ይጠቅማችኋል ማለት ነው። በተግባር መተግበር ነው። በተግባር ከተገበራችሁ መናፍስት ማይወጋበት የለም ማለት ነው። በርቱልኝ። አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። እስኪ ሰዓት እንዲቆጥርልኝ ማየት እንኳን ቢሰለቻችሁ ዝም ብላችሁ ስራ በምትሰሩበት ከፍታችሁት ዋይፋይ ላላችሁ ውጭ ሀገር ላላችሁ ማለት ነው ዋይፋይ ከፍታችሁት ሙሉ ይለቅልኝ ማለት ነው። ቪዲዮ እናንተ ባታዩት ስራ እየሰራችሁ ትታችሁት ሄዱ ማለት ነው። እናንተ ስትመጡ ዘና የሚያደርጋችሁ ሊሆን ይችላል፣ የቤተክርስቲያን ሊሆን ይችላል የምታዳምጡት ተቀይሩታላችሁ ማለት ነው። የኔን እንዲያድግልኝ ስለምፈልግ ነው። እንደሱ አድርግልኝ። አመሰግናለሁ። ሰዓቴን እንዲቆጥርልኝና ብዙ መስራት የሚፈልጋቸው ስላሉ ነው። አበረታቱ። አዎ የኔ ቢጤ ቁጭ ብሎ ከሚለምን እኔ ደግሞ ስራ እንድሰራ አበረታቱ ብዬ ነው የጠየኳችሁ። እንደምታደርጉልኝ አውቃለሁ። ቸር መድኃኔዓለም እሱም ይረዳኛል። በርቱልኝ። ይህንን ቪዲዮ ግን ከመጀመሪያውና ከመጨረሻው አስቀምጥላችኋለሁ። በደንብ ይዩት። ሰማዕቱ ጊዮርጊስ ድንቅ ስራው ለዓለም መስክሩ ብሎ እንትን ባለው ጸበል እየተጠመቁ ጸበሉ ነው። ጸበል መጠመቅ ሳይሆን ተጸበልን በሉ ነው የሚሉ። ተሳስቼ ነው። በዚህ ይስተካከልልኝ። ሀገራችን ሰላም ያድርግልን። ለደጁ ያብቃን ነው የምለው። እኔ በቃ ስንት ጊዜ ነው እንዳሰብኩት የቀረው? ስንት ጊዜ በቃ አስባለሁ ሆነፍት እያሰረ ይሁን እንደዚህ ያደርገኛል። አሁን በረብሻው
ከአዲስ አበባ ጉዞ አልተጀመረም። ቢጀመር ሰላም ቢታወጅ ሰላም ሀገራችን ኢትዮጵያ ሰላም ብትሆን የመዳን ምክንያቶች ብዙ ናቸው። ብዙ የኔ ቤቶች በመስጠት በመጸበል ከቦታ ቦታ እንደፈለጋችሁ ተንቀሳቅሰን ምንም ነገር ሳንሆን የምንገባበትን ዘመን ያምጣልን። ይሄ ምኞቴ ነው፣ የቀን በቀን ምኞቴ ነው። ሰላማችን መጨረሻ ላይ ደግሞ እንትና አየች መስቀል እኔ አላየው እሷ ናት የምታየው ልጅቷ ምን መናት በኃጢአት ጭቂት ያለ ነገር ከዛ ምንድነው ይሄን ማየው ትለኛለች ዝም ብለላታለሁ ከዛ መጨረሻው ቃል ላይ አንድ ቀን ምን አየች እንትን ሱባኤ ምን ሆና ነው የመጣችው ሰው ቤቱና ጓደኛ አለኝ አለች ከዛ ያ ጓደኛዋ ከዳይ ብላ ያለቀሰች ልጅ ናት ገና 18 ዓመት ምናምን ልጅ ናት ከዳይ ብላ ያለቀሰች ነው የወጣች ከዛ አንተ ነው እንኳን የምትለው ራሱ አባት እንኳን አንተ መባል ታውቅ እሳቸው አንተ ነው የምትለው እኔም አንተ ነው የምትለው አንቺ ነው የምትለኝ ገረው ነገር ከዛ ሂጂ ማይጋ ትንሽ ቀን ምናምን ነገር እንደዚህ ብለው